በህይወቴ አንዴ የገጠመኝ ልንገራችሁ። ክፍለ ሀገር ነው የተጠራ ነው ኮንፈረንሱ ዩኒቨርሲቲ ያለበት ከተማ ውስጥ ነው። የኛ እምነትም ተቃዋሚዎች ናቸው አብዛኞቹ። በርግጥ እኔ ለመጀመሪያ ጊዜ ነው ሄድኩት። ሲሄድ ሽማግሌዎች ተቀበሉኝ፣ ቡና ጠጡኝ። ከሰኞ እስከ እሁድ ነው የምታገለግለው አሉኝ። በጣም ጥሩ። ግን ስንት ሰዓት ነው የማገለግለው? በምን ርዕስ ነው የማገለግለው? መቼ ነው የማገለግለው ስላቸው አሁን አንነግርህም ማክሰኞ ነው የምነግርህ አሉ። ለምን እንዳሉ በኋላ ነው የገባኝ። ለምን ከኔ ጋር አንድ ሴት አገልጋይ ጠርተዋል። እኔንም እሷንም አያውቁንም። ጸጋችንን ለመፈተሽ ነው የጠሩ። በኋላ እኔ ወደ እግዚአብሔር ቃል አደላለሁ፣ እሷ ትንሽ ሰብካ ብዙ ጸሎት ነው የምታደለው። ከማክሰኞ እስከ እሁድ አንተ ትሰብካለህ፣ ከማክሰኞ እስከ እሁድ አንቺ ትጸልያለሽ ብለው ደለደሉን ማለት ነው። እኔ ደስ አለኝ፣ እሷም ደስ አላት። ማክሰኞን ተጀመረ። ጥሩ አድርጌ ሰብኬ እንደ ኳስ ተጫዋች አቀበልኳት። እግዚአብሔር ካንቺ ጋር ይሁን አልኳት። ገለባበጠችው። አጋንንት ይጮሃል፣ መገለጥ ነው፣ ስም ትጠራለች። ለሰው የሰጠው ጸጋ ብዬ ቀናሁ እኔም በሷ። በሁለተኛው ሮብ የዩኒቨርሲቲ ተማሪዎችም መጡ። ቤቱ ሞላ። በድንኳን ሆነ ፕሮግራሙ። እኔ ሰበኩ፣ ጠዋት ሰበኩ፣ ሰጠዋት፣ ከሰዓት ሰበኩ፣ ሰጠዋት። ተቀጣጠለ ከተማው። እሁድ ደረሰ ማለት ነው። እሁድ የመጨረሻው ፒኩ ላይ ደረሰ። በጌታ መንፈስ ጥሩ እንደሰበኩ ውስጤ መስክሮልኛል። በቃ ከዚህ በኋላ እግዚአብሔር ካንቺ ጋር ነው፣ ሰላም ላንቺ ይሁን ብዬ መነጋገሪያውን ሰጠዋት። ኤሱ ምን እንዳለ ሰምታችኋል አለች። እንዴ ምን አልኩ? ከሰኞ እስከ ቅዳሜ በቃል ተገልጫለሁ፣ አሁን በጸሎት ልገለጥ ነውና ዘይት አምጡልኝ ይላል አለች። ሽማግሌዎች እንዴ ቀሚሷን ሳብኳት። ሴት በጋረጃ ውስጥ ጸጋ ልዩ ልዩ ነው። ትቀልጃለሽ እንዴ? በእግዚአብሔር ጉባኤ ለምን ትቀልጃለሽ? ምን ማለት ፈልገሽ ነው? እኔ በሰው ጉባኤ ገብቼ እጅ ጭኝ አላውቅም። ያደኩበትም ቸርች ታውቂያለሽ። ከዛ ስናወራ አይተዋል። ምን እንዳሉን ግን አልሰሙም። ቄሱ ምን እንዳለኝ አሁን ሰምታችኋል? አልሰማንም። ሽማግሌዎች ዘይት ይዛችሁ ለምን አትመጡም ይላል አለች። እውነት ነው የምላችሁ፣ በጣም ተናደድኩ፣ ደነገጥኩ። ሽማግሌዎቹ ትልልቅ ጠርሙስ ይዘው መጡ ዘይት። እግዚአብሔር ይልሽ እኔ አልኳት። ምንም አማራጭ የለኝ፣ እጄን ዘረጋው። ለምን እንዲህ ያለ ልምምድ የለኝም። በኋላ እጄ ላይ ዘይት አደረጉልኝ፣ የወይራ ዘይት። ምንም አማራጭ የለህም፣ ግባና ትጸልያለህ አለች። ለመጀመሪያ ጊዜ በህይወቴ ከፊት ላሉት እጄን ጫንኩ። ስጭን 7 ወንበር ወደቁ። ሸሸው ወደ ኋላ። እኔም አልመሰለኝ በእውነት እንዴ ኃይል፣ የእግዚአብሔር ኃይል ጣላቸው ማለት ትችላላችሁ። የሚቀጥለው ወንበር ላይ እጄን ስጭን 7 መደዳ ወደቁ። እጄ ላይ ያለውም ዘይት አለቀ። ሽማግሌዎች ጨምሮ እጄ ላይ በጉባኤው እኔ ራሴን አላውቀውም። ከዛ በኋላ በእውነት በድንኳን ውስጥ የነበሩት ቄስ ወደኛ አትመጣ ምን መጣው ጠብቁኝ፣ ንግግሬም ተቀየረ ብዬ አላውቅም። ና አለችኝ መጨረሻ። አጋንንት ያወጣው አንተ ነህ? አይ ጌታ ነው። በሽተኞችን የፈወሰው ማን ነው? ጌታ ነው። አንተ እኮ መሳሪያ ነህ። በውስጥ የተቀመጠውን የጸጋ ስጦታ አልገለጥከውም፣ አፍነኸዋል። እግዚአብሔር እንደ ልብስ በአንተ ልክ የተሰፋ ይመስልሃል? እሱ እኮ ታላቅ አምላክ ነው። ቄስ እኔ በስሜት ሂድ ያልኩ ይመስልሃል ወይ? በጆሮዬ ሰምቼ እኮ ነው። ይሄ ቄስ ክብሬን እንዳልቀልጥ እንቅፋት ሆኗል። እኔ በፑልፒት ላይ ብቻ የተሰጠኝ ስርዓት ይበቃኛል ይላል። በሱ ራሴን ልገልጥ እፈልጋለሁ፣ ራሱን ግን አልሰጠኝም ብሎ አለኝ እግዚአብሔር አለች ማለት። እስከ ዛሬ አልረሳውም ያን ነገር በእውነት።